ስፖርት በምንሰራበት ጊዜ የምንሰራቸው ሶስት ዋና ስህተቶች ስህተት የማይመስሉን ግን ትልቅና ከባድ የሆነ ጉዳት የሚያስከትሉ ስህተቶች ናቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ቆይታ ሁሉ ሰላም። አይ ቲንክ ጠፍቻለሁ ሰሞኑ፣ በጣም ይቅርታ። ያው እየተመቸኝ ስላልሆነ ነው፣ ለዛ ነው የጠፋሁትኝ። ዛሬ ደግሞ በሌላ ርዕስ መጥቻለሁ። ከዛ በፊት ቻናሌን አዲስ ነው፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ስትጀምሩ በላይክ ጀምሩ፣ አበረታቱን፣ ሼርም አድርጉ። እናንተን ይጠቅማል ብዬ የማስበውን አዳዲስ ነገር በጤና ዙሪያም በተለያዩ ነገሮች እያነሳው ወደ እናንተ አመጣለሁ እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ አግዙኝ፣ አበረታቱኝ ፕሊስ። እና ዛሬ ስለ ስፖርት በምንሰራበት ጊዜ የምናመጣው የሚከተሉን ጉዳቶች ነው። ማለት ያው ስፖርት በምንሰራ ጊዜ ሳናቅ እኛ ራሳችን ሳናቅ የምንሰራቸው ሶስት ስህተቶች አሉ። እነዛን ሶስት ስህተቶች ለማየት እንሞክራለን። የመጀመሪያውና አንደኛው ስህተት ውሃ ነው። በቂ ውሃ አለመጠጣት። ስፖርት ከመጀመራችን በፊት በቂ ውሃ አለመጠጣት የሚያስከትለው ትልቅ የሆነ የሰውነት ድካም አለ። በቂ የሆነ ውሃ ካልጠጣን ስፖርት በምንሰራ ሰዓት ከመስራታችን በፊት አስቀድመን በቂ ውሃ ካላገኘ ሰውነታችን ስፖርቱን በትክክል መስራት አንችልም። ሰውነታችን አይሰራልንም። ድካም ይለናል። ጡንቻችን እንታመማለን። የጡንቻ ህመም ያጋጥመናል እና ከዛ አንጻር በስነስርዓት ስፖርታችንን መስራት አንችልም። ምክንያቱም የሆነ ለምሳሌ ክብደት ለመቀነስ ሊሆን ይችላል ያንን ስፖርት የምንሰራው። ያ በዛን ጊዜ ያው የጡንቻ ህመም እና ከባድ ድካም ሲያጋጥመን ስፖርታችንን ይስተጓጎላል እና ለዛ በቂ ውሃ ከስፖርት በፊት በቂ ውሃ መጠጣት አለብን። ከስፖርት በኋላም ጨርሰን ደግሞ በቂ ውሃ መጠጣት አለብን። እንደዛ ሲሆን ስፖርቱ ውጤታማነቱ ከፍ ያለ ይሆናል፣ ውጤታማም ይሆናል፣ ህመምም አያጋጥመንም ማለት ነው። ሁለተኛው እና ቀጣዩ ደግሞ ከዋናው ስፖርት በፊት መጀመሪያ ሰውነታችንን ማሟሟቅ አለብን። አሁን ለምሳሌ ክብደት ለመቀነስ፣ ቦርጭ ለማጥፋት ሊሆን ይችላል። እኛ ከዩቱብ ከተለያዩ ነገሮች ወስደን ቦርጫችንን ለማጥፋት ለመቀነስ፣ ሰውነትን ክብደትም ለመቀነስ ብቻ የተለያዩ የስፖርት አይነቶች አሉ። ለመስራት ብለን የሆነ ቪዲዮ ሰርች አድርገን በምንሰራ ሰዓት ያ ሰው እኛን የሚያሳየን ቀጥታ ዋናውን ስፖርት ነው እንጂ ከዋናው ስፖርት በፊት ያለውን እሱ ሰውነቱን ሳያሟሙቅ የትኛውም አይነት የስፖርት ባለሙያ ስፖርት አይሰራም። ያንን እኛ ሳናቅ እነሱ የሚሰሩትን ዋናውን ስፖርት ቀጥታ እንሰራለን። በዛ ሰዓት በሰውነታችን ላይ ከባድ ችግር ያመጣል። ቀጥታ ወደ ገደለው ስንገባ ማለት ነው። ስፖርት ከመጀመሪያችን በፊት አሟሙቀን ሰውነታችንን ተሳስሮ ያለ ሰውነት ነው። እሱን ሰውነት ለስፖርት አዘጋጅተን ስፖርት ከሰራን በኋላ ደግሞ ሰውነታችንን ወደ ነበረበት ደግሞ መመለስ ይኖርብናል ማለት ነው። ማቀዝቀዣ መስራት ይኖርብናል። አለበለዚያ ሰውነታችን ያው በመጀመሪያ የተሳሰረ ሰውነት አፍታተን ምናምን ስፖርት ካልሰራን የጡንቻ ህመም የተለያዩ ነገሮችን ያስከትላል። ሲቀጥል ደግሞ ከሰራን በኋላም ደግሞ ዝም ብለን እንደሰራን ዋናውን ስፖርት ካቆምን በቃ ልክ አንሆንም፣ ኖርማል አይሆንም እና ማቀዝቀዣ መስራት አለብን መጨረሻ ላይ ማለት ነው። ማቀዝቀዣ መስራት ይኖርብናል። ሶስተኛው እና ደግሞ የመጨረሻው አሁን ለምሳሌ እኛን የሚያሳዩን የቦርጭ እንትን እያየን ነው የምንሰራው እና ቪዲዮ እያየን ነው የምንሰራው። የቦርጭ መቀነሻ ቪዲዮ እያየን እየሰራን ያለ አንድ ደቂቃ አሁን ለምሳሌ 5 አይነት ፕራክቲካል እንትን ሊያሳዩን ይችላሉ። የተለያዩ የስፖርት አይነቶችን ሆኖ አላማው ለቦርጭ ሆኖ የተለያዩ አይነቶች አሉ። አንዳንድ ደቂቃ እየሰጡ ሊያሰሩን ይችላሉ። እነሱ 1 ደቂቃ ማለት 60 ሰከንድ ሙሉ በሚሰሩበት ጊዜ እነሱ ከቦርጭ ከነበረባቸው ቀንሰው
ከዚህ ወደዚህ መጥቻለሁ ብለው ነው ለእኛ ስፖርት የሚሰሩልን አይደል? እና ጥሩ ነው ይጠቅማችኋል ብለው ነው። እና እኛ ደግሞ በዛ ቦርጭ ላይ እነሱ አሁን ላይ ቀንሰው ቦርጫቸውን አጥፍተው የሚሰሩትን እኛን ለማሳየት አሁን ላላቸውም እንትን አቋምም ሁን ለሚሰሩትን ስፖርት እኛ በዛ ቦርጭ ላይ እነሱ 1 ደቂቃ የሚሰሩ ከሆነ አንዱን ኤክሰርሳይዝ እኛም 1 ደቂቃ የምንሰራ ከሆነ ከነሱ እኩል እንጎዳለን። ያ ማለት ቀንሰን መስራት አለብን። አሁን ለምሳሌ እነሱ 1 ደቂቃ 60 ሰከንድ የሚሰሩ ከሆነ እኛ ደግሞ 15 ሰከንድ ገና ስንጀምር 15 ሰከንድ ወይ ደግሞ 30 ሰከንድ በመስራት ቀስ በቀስ ደግሞ ቀን በቀን የራሳችንን አቅም እንትን እያልን በግድ እያመመንም ሳንችልም በቃ 1 ደቂቃዋ መድረስ አለባት ብለን ከነሱ እኩል ከሮጥን ጥሩ አይመጣም። ማለት እነሱ የደረሱበት ቦታ ደርሰው ነው ያንን የሰራሉት። እኛ ደግሞ ገና እየጀመርን ያለ ነው እና ጥሩ አይመጣም። የጡንቻ ህመም ስትራፖ ምናምን የሚመጣው ከዛ አንጻር ነው እና እነዚህ የስፖርት ጉዳት ያመጣሉ። በስፖርት የተነሳ ሰው ለጤናው ብሎ ነው። ስፖርት ብዙ ጥቅሞች አሉት ለጤና። በቃ እንደውም ምንም አቋማችን ትክክል ቢሆንም ምንም በቃ እንከን ባይኖርብን እንኳን ስፖርት ለጤናችን፣ ለውስጥ ጤንነት፣ ለየትኛውም አይነት በቃ ለጤናችን ስፖርት አስፈላጊ ነው። ስፖርት እንቅስቃሴ ማድረግ ሁሉም ሰው ይመከራል፣ የትኛውም ሰው ይመከራል። ግን እነዚህም 3ቱም ስቴፖች ዋና እኛ ቀላል ሊመስሉን ይችላሉ። ዛሬ ቀላል ሊመስለን ይችላል። ግን እንዲህ ሲነገረን ምናምን እኛ ህይወት ውስጥ ስንተገብረው ግን ከባድ እንትን ሪስክ ውስጥ የሚከተን ነገር ነው እና ማስተዋል አለብን ቤተሰብ። እና ይህንን በማስተዋል ስፖርት እንድትሰሩ እመክራለሁ። በቂ ውሃ ጠጡ። የመጀመሪያው ፖይንቴ ነው። በቂ ውሃ ጠጡ። ከስፖርት በፊት ስፖርታችሁ ውጤታማ እንዲሆን በቂ ውሃ መጠጣት አለባችሁ። በቂ ውሃ በደንብ ጠጡ። ሲቀጥል ደግሞ ስፖርት ከመጀመራችሁ በፊት ሰውነታችሁን አሟሙቁ። በተኛ ሰውነት ሳይሆን አፍታታችሁ ሰውነታችሁን ለስፖርት ብቁ ሲሆን ዝግጁ ሲሆን ስፖርት መስራትን ነው መልመድ ያለባችሁ። ከዛ ደግሞ ስፖርቱን ከሰራችሁ በኋላ መተው ሳይሆን ማለት በቃ ስፖርቱን ዋናውን ጨረስን ብለው መቀመጥ ሳይሆን ሰውነታችንን ወደ ነበረበት ቦታ መመለስ ይኖርብናል። አለበለዚያ ያው አድርገው የዛን ያህል ነው። እና ደግሞ 3ኛው ደግሞ የምንሰራውን የስፖርት መጠን ሰውን በማየት ሳይሆን በራሳችን አቅም ባለን አቅም መሰረት ትንሽ እያደረግን 1 ሳምንት በ15 ሰከንድ ከሰራን ቀጣይ ሳምንት በ30 ሰከንድ እየሰራን ቀስ እያለ 45 እያለን ቀስ እያለ 60 ይደረሳል። ዋናው ጤና ነው። ስፖርት የሚሰራው ለጤና ሲሆን ጤናን ደግሞ በስፖርት ምክንያት ማበላሸትም ጥሩ አይደለም እና ስፖርት ስንሰራ እነዚህ 3ቱን ነገሮችን መጠንቀቅና ማስተዋል መገንዘብ ይኖርብናል ማለት ነው። ቤተሰብ ዛሬ በዚህ እርስ ነው የመጣሁላችሁ። የትኛውም አይነት አስተያየትም ሆነ ጥያቄ ጠይቁ። ያልገባችሁን ነገር እኔም ምላሽ እሰጣለሁ እና ስለነበረን ቆይታ ከልብ አመሰግናለሁ። የምታበረታቱኝ አለው የምትሉኝ የምትደግፉኝ በጣም ከልብ አመሰግናለሁ። አሁንም ደግሞ አብሮነታችሁ አይለየኝ። ያው አዲስ ጀማሪ ነኝ። አበረታቱኝ፣ ምከሩኝ፣ ሀሳባችሁን አስተያየታችሁን ስጡኝ። ያው ትላልቅ በጣም ብዙ እውቀት ያላችሁ ሰዎች እንዳላችሁ አውቃለሁ። እኔን ብታበረታቱኝ እና ሀሳባችሁን ብትሰጡኝ ይሄ እንዲህ ቢሆንና ይሄ እንዲህ ባይሆን የሚለውን ነገር ብትመክሩኝ በጣም ደስ ይለኛል። እኔም ደግሞ እቀበላለሁ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ቪዲዮን ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ ለጓደኞቻችሁ ፕሊዝ። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ፣ መልካም ጊዜ፣ መልካም የጤንነት ጊዜ፣ የሰላም የፍቅር ጊዜ ይሁንልን።
ብዬ ተመኘው እና አመሰግናለሁ።